ሰላም ጤና ይስጥልኝ። እሱ ባለው ካሊ ሶሎሞን ፍሮም ኢኬኤስ የሴን ማርኬቲንግ ሶሉሽን። ዛሬ የምንወያየው ስለ ሆሊ ትሪኒቲ ቢዝነስ አይዲያ ይሆናል ማለት ነው። እንግዲህ ማንኛውም ሰው ስራ ተጀምሮ በፊት ማወቅ ያለበት ወሳኝ 3 ነገሮች አሉ። እነሱን ሳያውቅ ወደ ስራ ቢገባ ያው በጣም ስለሚቸገር እነዚህ ነገሮች ማወቅ ያስፈልጋል ብዬ አምናለሁኝ። እርግጠኛ ነኝ በዚህ ታተርፋላችሁ። ስለዚህ ስለ ወሳኝ 3 ነጥቦች እንወያያለን ማለት ነው። እንግዲህ እነሱም የመጀመሪያው የምንሰራው ስራ ዲዛይሬብል ነው ወይ የሚለውን ነገር ማወቅ ያስፈልጋል። አሁን ዲዛይሬብል ስንል ምን ማለት ነው? በራሱ ማርኬቱ ራሱ ይፈልገዋል ወይ? ማርኬት ድራይቭን ነው ወይ? ማርኬቱ እኛ ልንሰራ ያሰብነውን ነገር ይፈልገዋል ወይ የሚለውን ነገር በደንብ ክሊርሊ የሚያሳየን። በአጠቃላይ ፕሮዳክታችን በማህበረሰቡ ዘንድ ተቀባይነት አለ ወይ? ማህበረሰቡ ላይ ምንም አይነት ሪጀክሽን አይኖርብንም ወይ? ማህበረሰቡ ይሄን ምርት ይጠቀመዋል ወይ የሚለውን ነገር የምናጠናበት ዋነኛውና ኢምፖርታንት ፖይንቱ በአጠቃላይ ፕሮዳክት ማለት ነው። ስለ ፕሮዳክታችን ስታተስ በምናውቅበት ነው። ይሄ እንዴት ይሰራል ብለን ካል በተለያየ ነገር በኢንተርቪው ሰምሃው ወደ ገበያም ከመውጣቱ በፊት በቴስት የሚሰራ ነገር ነው። ብዙ ጊዜ ኢንተርናሽናል ድርጅቶች ወይም ትላልቅ ድርጅቶች ኢቭን በቴስት ጭምር ያሰራሉ ማለት ነው። የራሳቸውን ምርት እያመጡ የሚያሳዩበት ይሄ በጣም ቲፒካሊ ትላልቅ ድርጅቶች ይሄን በማድረግ ነው የሚሰሩት። ይሄን የማናደርግ ከሆነ እንጎዳለን ወይም ደግሞ ስራችን ፌል ያደርጋል። እንግዲህ ዲዛይሬብል ነው ወይ አይደለም ብለን ስንል ምንድን ነው ብዙ ጊዜ እኛ ጋር የተለመደው ቀጥታ ምንድን ነው የሆነ ሰው የሚሰራው ነገር ኮፒ ማድረግ ነው። ይሄ በራሱ በጣም አደገኛ የሆነ እና በዚህ አጋጣሚ ሰዎች ዝም ብሎ በደመ ነፍስ ስራ እየሰሩ የማይሰራላቸው ሰው ሲሰራውም ስለታየ ስራ ይሰራል በነገራችን ላይ። በአጠቃላይ ግን ዲዛይሬብል ማለት ምንድነው? የምናመርተው ምርት ተቀባይነት አለው ወይ? ማህበረሰቡ ይፈልገዋል ወይ? ሪሊ ልንሰራው ያሰብነው ስራ የማህበረሰቡን ችግር ይፈታል ወይ ነው። ቤዚካሊ ስራ ስንጀምር ምን ችግር አለ ብለን ነው የምንነሳው አይደል? ሶሉሽን ለመስጠት ነው የምንነሳው። ስለዚህ ዲዛይሬብል የምንለው ለዚህ ነው። ማህበረሰቡ ጋር የሚኖረን በኢንተርቪው በሪሰርች በስነ ስርዓት ካጠናን በኋላ አዎ ይሄ ምርት ያስፈልጋል፣ ይሄ ምርት ቢመጣ ተቀባይነት ይኖረዋል የሚለውን ነገር ማወቅ ያስፈልጋል። አዘርዋይስ ግን በጣም እንቸገራለን። አንዳንዴ ምን ይሆናል መሰላችሁ? ይመረታል፣ አይሸጥም። በነገራችን ላይ ካልቸርም ማተር ያደርጋል። ስለዚህ ምርት ወደ ገበያ ከመግባታችን በፊት ዲዛይሬብል ስተዲ ያስፈልጋል ማለት ነው። ይሄ አንደኛው ነው። ሁለተኛው ፊዚቢሊቲ ስተዲ ማለት ምን ማለት ነው? እንግዲህ ዲዛይርን ስናነሳ ማህበረሰቡ ሪያክሽንና ኢንተረስት አለው ወይ የሚለውን ነው የምናነሳ። ፊዚቢሊቲ ላይ ስንመጣ ደግሞ ምንድን የምናጠነው አር ዊ ካፔብል ያንን ነገር ለመስራት እኛ ዝግጁ ነን ወይ? እስኪሉ አለን ወይ? ሂውማን ስኪላችን፣ ቴክኖሎጂያችን፣ ሲስተሙ አጠቃላይ እኛ ለምንሰራው ስራ ፊት ያደርጋል ወይ? ያለን ስታትስ ወይም ደግሞ ያለን ስኪል ለዚህ ስራ ብቁ ነው ወይ? ይሄን ፕሮዳክት ወይም ይሄን ምርት ለማምጣት በቂ ነው ወይ የሚለውን ነገር የሚያሳየ ምንድን ነው? ቤዚካሊ የመጀመሪያው በነገራችን ላይ ማርኬት ነው። ዲዛይሬቢሊቲ ስንል ማርኬት ነው። አሁን ወደ ምንም እየመጣ ነው፣ ፕሮዳክት ነው። ፕሮዳክት አድርገን አውጥተን ለመስራት ወይም ደግሞ ዴሊቨር ለማድረግ አቅሙ አለን ወይ? ቀላል ሊመስላችሁ ይችላል። በነገራችን ላይ በጣም ብዙ ፋብሪካዎች ይሄን ባለማድረግ የተዘጉን ይማቃቸዋል። ለምን? እነዚህ ስላልተጠኑ። ለምሳሌ ዲዛይሬብል ስንል ማርኬቱ ይፈልገዋል ወይ? ወይም ማርኬት ላይ ተቀባይነት አለ ወይም ደግሞ ማርኬት ላይ ዲማንዱ አለ ወይ? ወይም ደግሞ ማርኬት ላይ እኛ ልንሰጠው የምንችለው ሰርቪስ ወይም አገልግሎት ችግር ይፈታል ወይ? ሪሊ ችግር አለ ወይ ብለን የሚለው ጥናት ነው የምናጠና። ስለዚህ ስለምን እያወራን ነው? ስለ ማርኬት እያወራን ነው። ወደ ፊዚቢሊቲ ስንመጣ ግን ምንድን የምናጠና? እንደነገርኳችሁ ሁለተኛው ስቴፕ ፊዚቢሊቲ ነው። ይሄን ነገር ማርኬቱ ፈልጎት በማርኬት ተፈላጊ ሆኖ እኛ ማቅረብ እንችላለን ወይ? እስኪሉ አለ። የሰፕላይ ችግር የአክሰስ ትረስ መፍጠር እንችላለን። ተቀባይነት ለመፍጠር የሚያስችለን ዴሊቨሪ ማድረግ እንችላለን። ቴክኖሎጂው አለ። እኛ ልንሰጠው የምንችለው አገልግሎት ወይም ለምናመርተው ምርት ሊሰራ የሚችል ስኪል ሂውማን ሌበር አለን። በአጠቃላይ ቴክኖሎጂ ሲስተሙ አለን ወይ የሚለውን ነገር ነው። ስለዚህ እሱን አክሰስ ማድረግ እንችላለን ነው የሚለው ነገር ምንድን ፊዚቢሊቲ ስተዲ ይባላል። ለምሳሌ ዲዛይሬብል ሆኖ ፊዚብል ማድረግ ካልቻል ፌል አድርገናል ማለት ነው። ፊዚብል ሆኖ ደግሞ ዲዛይሬብል ካልሆነ ፌል ያደርጋል። እኔም አውቀው አንድ ፋክተሪ ምርቱ ዲዛይሬብል ነው ግን ፊዚብል አይደለም። ለምን? አልተጠናም። ግብአት ከየት እንደሚመጣ አልተጠናም። ሂውማን ስኪል አልተጠናም። በአጠቃላይ እጅግ ከፍተኛ የሆነ ዲማንድ አለ፣ ችግር አለ። ያን ችግር ግን መፍታት አልተቻለም በፊዚቢሊቲ ምክንያት። ስለዚህ ፊዚቢሊቲ ስተዲ የሚለው ቀላል ኮንሰፕት አይደለም። አር ዊ ካፔብል ማኔጅ ለማድረግ የሚለው ነገር ሁለተኛው ፊዚቢሊቲ ስተዲ ነው። እንግዲህ ሶስተኛው ቪያቢሊቲ ነው። አሁን ዲዛይር አድርገናል፣ አጥንተናል። ቪያቢሊቲ ስተዲ
ምንድነው? ፊዚቢሊቲን አይተናል። ቪያቢሊቲን ለምን እናጠናለን? እኛ የምንሰራው ስለተፈለገ አንሰራው ማለት እንደ ቢዝነስ ምን ማወቅ ያስፈልጋል? ያው ለምን አሁን ምናልባት ከኮንሰፕት አንጻር ከታየ አይ በቃ ዲዛይረብል ነው፣ ኦፍ ኮርስ ማርኬት ላይ ይፈለጋል፣ ፊዚብል ነው፣ ኦኬ አክሰስ አድርገናል። ይሄ ብቻ ነው የሚያስፈልገው? ጥናት አይደለም። የማይነጣጠሉ ሶስቱ ለዚህ ነው። ቪያቢሊቲ ማለት ደግሞ ምን ማለት ነው? ፕሮፊታብል ያደርገናል ወይ? ረቨኑ ጀነሬት ማድረግ ይችላል ወይ? ይሄ የቪያቢሊቲ ስተዲ ምንድን ነው? ሰስቴናብል የሆነ ግሮዝ ይሰጠናል ወይ? ወይም በአጠቃላይ ደግሞ ረቨኑ ማይነስ ኮስት ፕሮፊት ማለት ነው። በአጠቃላይ ገንዘብ ለመስራት ያስችለናል ወይ ነው ቪያቢሊቲ ስተዲ ማለት ነው። እንግዲህ ቢዝነስ ነው የምንሰራው። ይሄ ንጆ አይደለም የምንሰራው ቢዝነስ ነው። ዲዛይነብል ሆኖ ፊዚቢሊቲ ኖሮት ቪያቢሊቲ ከሌለው ምን ማድረግ እንችላለን? አንችልም። ራን ማድረግ አንችልም። ስለዚህ ብዙ ጊዜ ሰው ወደ ስራ ከመግባቱ በፊት እነዚህ ሶስቶችን ማወቅ አለበት። በጣም እጅግ በጣም ብዙ ድርጅቶች ዝም ብሎ አንደኛ የሰውን ኮፒ ማድረግ ሰው የሚሰራውን ስራ በመስራት ፌል የሚያደርጉ ማዕት ናቸው። ለምን? ሶስቱን ስለማያጠኑ። ማንኛውም ሰው እነዚህን ሶስት ነገሮች አውቆ አጥንቶ የገባ ሰው በምንም ተአምር ሊከስር አይችልም። እነዚህን ደግሞ ለማወቅ ምን ያስፈልጋል? አማካሪዎች አሉ፣ ቢዝነሱ ኤክስፔሪንሱ ያላቸው ሰዎች አሉ። በእነሱ ማስጠናት ነው። በጣም ብዙ ስኮላርስ አለ ሀገራችን፣ ምንም የሞራል ችግር የለባት የአጠቃቀም ችግር ካልሆነ በስተቀር ማለት ነው። ስለዚህ ማንኛውም ሰው ወደ ስራ ከመግባቱ በፊት እነዚህ ሶስት ነገሮችን ሳያውቅ ወደ ስራ እየገባ ከሆነ እጅግ አደጋ ውስጥ እንደሚገባ ማወቅ ይጠበቅበታል። ነገር ግን እነዚህ ሶስቱ ነገሮችን አጥንቶ ወደ ስራ የገባ ሰው እጅግ ሰክሰስፉል ይሆናል። በአጠቃላይ ቢዝነስ የተለመደው እንደነገርኳችሁ ሰንበዲ ምን ይሰራል? አይ አዋጥቶታል ነው። በዚህ ብሎ በሩመር የተሰማ በቃ እሱን መጀመር ነው። ብዙ ኢሹ አለ በነገራችን ላይ እንደነገርኳችሁ። ዲዛይረብል ሲባል የማርኬት ኢሹ አለ። ፊዚቢሊቲ ሲባል የአክሰስ ወይም ፕሮዳክቱን በነገራችን ላይ ኢንፑቱን ወደ አውትፑት የመቀየር ችግር አለ። ማት ነገር ነው እሱ ላይ ያለው ባይዜ የጥሬ ዕቃ፣ የቴክኖሎጂ፣ የሲስተም፣ የሂውማን ስኪል በጣም ብዙ ነገሮች ማወቅ ያለብን ብዙ አሉ። ለምሳሌ ሳሙኤል ሪሞት ኤሪያ ሄደን ካምፓኒ ብንከፍት እዛ ላይ ሰው መኖር ይችላል ወይ? ምንፈልገውን ስኪል የሆነ ማን ማግኘት እንችላለን ወይ የሚለው ነገር በዚህ ማቆ ፋብሪካ ሪሞት ኤሪያ ላይ ሻይ እንኳን ለመጠጣት የማትችልበት ኤሪያ ላይ ሄዶ ትልቅ ኢንዱስትሪ ስኬል የሆነ ድርጅት መክፈት እብደት ነው፣ ልታገኘው አትችልም። ከዛ ውጭ ደግሞ ቪያቢሊቲ ካላጠና ፕሮፊታብል ካልሆን ኢዳዝንት ማተር። በአጠቃላይ ዲዛይረብል ስንል ምን ማለት ነው? ማርኬት ማለታችን ነው። ፊዚቢሊቲ ስንል ፕሮዳክት ማለት ነው። ቪያቢሊቲ ስንል ደግሞ ፕሮፊት ማለት ነው። ኢትስ መኒ ዊ አር ቶኪንግ አባውት ዘ መኒ ኦል ኢን ኦል። ለዛሬ መልእክቴ በተለይ ወደ ስራ ለመግባት የምትፈልጉ ሰዎች ትልቅም ይሁን ትንሽ እነዚህ ሶስት ነገሮችን አቅንታችሁ በስነ ስርዓት ብትገቡ ተጠቃሚ ትሆናላችሁ። በእርግጠኝነት ተጠቃሚ ነው የምትሆኑት። አለበለዚያ ግን በጣም ብዙ ድርጅቶች እየመጡ ለዘመናት ታጥረው የምናያቸው ተቋማት ብዙ ናቸው። እኔ ቤዚካሊ አሁን ስለዚህ ማውራት የፈለኩት ከማውቃቸውና ከምረዳቸው ነገሮች ነው። ስለዚህ እነዚህ ሶስት ቢዝነስ አይዲያዎች ለማንኛውም ሰው ኢምፖርታንት ናቸው ብዬ አምናለሁኝ። አመሰግናለሁኝ። በዚሁ አጋጣሚ ላይክ፣ ሰብስክራይብ፣ ኮመንት በማድረግ አብሮነታችን እናሳድግ። እንዲሰራላችሁ የምትፈልጉት ሀሳብ ካለ ኮመንት ላይ ያስቀምጡልኝ። ክብር ይስጥልኝ።